ሰላም ሰዎች እንኳን አደረሳችሁ። ለበዓል ምግብ ከበላችሁ በኋላ ሳህናችሁ ሲቆሽሽባችሁ ሞልወያ አምጥታችሁ ልታጥቡ ወይም ልታጸዱ እየሞከራችሁ ከሆነና አላጸዳ ብሎ ካስቸገራችሁ ይልቁንም ይበልጥ ካቆሸሸባችሁ ማዳበሪያ ወይም ስፖንጅ በማምጣት በቀላሉ ሳህናችሁን ማጠብና ንጹህ ማድረግ ትችላላችሁ። በድጋሚ እንኳን አደረሳችሁ። ብርጭቆ እንደዚህ ወደ ታች ዘቅዝቃችሁ ከምትጠቀሙ ማለት ነው ወደ ላይ ብትገለብጡት አንደኛ በጣም ብዙ ውሃ ታገኛላችሁ፣ ሁለተኛ ውሃ ወደ መሬት እየፈሰሰ አያስቸግራችሁም፣ ከዛ ደግሞ ቶሎም ጠግባላችሁ አጠጥታችሁ ማለት ነው። ሰላም ሰዎች፣ ውሃ ከቧንቧ በሃይላንድ ለመቅዳት ፈልጋችሁ ነገር ግን ሃይላንዱ ክዳኑ ዝግ ከሆነና ውሃው አልቀዳ እያለ ካስቸገራችሁ እና ደግሞ በሌለ ውሃ ከምታባክኑት በዚህ መልኩ የሃይላንዳችሁን ክዳን ከፍታችሁ በቀላሉ ውሃችሁን መቅዳትና ሃይላንዳችሁንም መሙላት ከዛም መጠቀም ትችላላችሁ ማለት ነው። በትንሹ ቀዳዳ አትጨምሩ። ጀበናን በተመለከተ ቡና ስናፈላ በዚች በትንሽዬዋ ቀዳዳ ውሃ ስንጨምር እንደምታውቁት ውሃው ትንሽ ነው የሚገባው፣ በዛ ላይ ደግሞ ወደ መሬት የሚደፋው ይበልጣል። ከዚህ ግን በትልቁ ቀዳዳ በኩል ውሃውን ብንጨምር ውሃው የማይፈስም በቂ ውሃ ወደ ጀበናችን ይገባልናል ማለት ነው።